አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ተከበራችሁ ዩቲዩብ ቻናል ቤተሰቦች በያላችሁ በሰላማችሁ ይብዛ ያልኩ እንደተለመደው ዛሬ ማን ቪዲዮ የምናየው ማለት ነው። ያው ርዕሱ ላይ እንደተመለከታችሁ በዛሬ ቪዲዮአችን የምናየው የፌስቡክ አካውንት ስማችንን እንዴት መቀየር እንዳለብን የማሳያችሁ ነው ማለት ነው። አጠር ያለ ስቴፕ ነው ያለው። ያው የማሳያችሁ በላይት አፕሊኬሽን ነው። ያው ኦፊሻል የፌስቡክ አፕሊኬሽን የምትጠቀሙ ሰዎች ካላችሁ ያው ያን ያክል ልዩነት የላቸውም። ስለዚህ አሁን በማሳያችሁ ስቴፕ መቀየር ትችላላችሁ ማለት ነው። እሺ ቀጥታ ፌስቡክ የምትጠቀሙበትን አፕሊኬሽን ትከፍታላችሁ። እሺ የፌስቡክ አፕሊኬሽን ከከፈታችሁት በኋላ እዚህ ጋር በግራ በኩል ሞር ኦፕሽን ወይ ደግሞ ሶስት ዳሾችን ትመለከታላችሁ። እሱን አንዴ ተነኩታላችሁ። ልክ እሱን እንደነካችሁት ወደ ላይ ሳብ ታደርጉታላችሁ። ልክ ወደ ላይ ሳብ እንዳደረጋችሁት እዚህ ጋር ሴቲንግ እና ፕራይቬሲ የሚላል እሱን አንዴ እንነካዋለን። ልክ እሱን አንዴ ከነካነው በኋላ እዚህ ጋር ሴቲንግ የሚላል እሱን አንዴ እንነካዋለን። ሴቲንግ ላይ ከገባችሁ በኋላ አካውንት ሴንተር የሚላል እሱን አንዴ ነካ እናደርገዋለን። አካውንት ሴንተር የሚለው ከነካነው በኋላ እዚህ ጋር ፕሮፋይል እና ፐርሰናል ዲቴልስ ነው ማለት ያው ይሄ ማለት የተለያዩ የአካውንታችሁን መረጃዎችን የምታገኙበት ነው። ስለዚህ እሱን አንዴ ነካ እናደርገዋለን። ያው በአንድ አካውንቴ ኢንስታግራም ስለምጠቀምበት ያው ብዙ አካውንቶች ነው ያሉበት። ስለዚህ ካላችሁ ማለት ነው ካሌለ አውቶማቲካሊ ነው የሚያልፍላችሁ። ግን ካለ እዚህ ጋር ትመርጣላችሁ የፌስቡክ አካውንታችሁን ስሙን መቀየር የምትፈልጉትን የፌስቡክ አካውንታችሁን እዚህ ጋር ትመርጣላችሁ። ፕሮፋይሉ እዚህ ጋር ላይ የፌስቡክ አይካኗ እዚህ ጋር አለች። ስለዚህ በስተክል ቼክ አድርጉና እሱን አንዴ ነካ እናደርገዋለን። ልክ አንዴ ነካ እንዳደረግ ነው እዚህ ጋር ኔም ኤንድ ዩዘር ኔም ይመጣል። እኔ መቀየር የምፈልገው ኔም ነው ስሜን ነው። ስለዚህ እዚህ ጋር ኔም የሚለው ላይ ገባለሁ። ኔም የሚለው ላይ ከገባን በኋላ እዚህ ጋር ፈረስት ኔም ሚላለ እዚህ ጋር ስማችሁ አለ። እዚህ ጋር ደግሞ ከታች በኩል ላስት ኔም እዚህ ጋር አለ። ስለዚህ እነዚህ ሁለቱን በመቀየር ስማችሁን ወደ አዲሱ መቀየር ትችላላችሁ ማለት ነው። እዚህ ጋር ለርን ሞድ የሚለውን በመንካት ስለዚህ ቦታ ተጨማሪ ኢንፎርሜሽኖችን ማግኘት ትችላላችሁ። ባጭሩ ግን አንዴ ስማችሁን ከቀየራችሁ በኋላ ከ60 ቀን ወይ ደግሞ ከሁለት ወር በኋላ ነው ድጋሚ መቀየር የምችሉት። ረሻድ ዋይት ያልኩት ለእናንተ ለማሳየት ስለሆነ መቀየረው። ስለዚህ እናንተ ስም እዚህ ጋር ተቀየራላችሁ። የምትፈልጉትን ነው ማስገባት የምችሉት እዚህ ጋር ችግር የለውም። በአማርኛም በእንግሊዝኛም የፈለጋችሁን ካስገባችሁ በኋላ ሪቪው እንደ ቼንጅ ሚሊዮን አንዴ ነካ እናደርገዋለን። እሱን ስትነኩት እዚህ ጋር ያስመርጣችኋል። ስለዚህ እናንተን ስም ጠቅሶ ከዛ ላስት ኔም ይጠቅሳል። ሁለት አማራጭ ነው የሚሰጣችሁ። ስለዚህ ወይ ደግሞ ላስት ኔም ጠቅሶ ፈረስት ኔም ይጠቅሳል ማለት ነው። ከዚህ ውስጥ የምትፈልጉትን ምረጡ ማለት ነው። እኔ እዚህ ላይ ያደርገዋለሁ። እናንተ ግን ያው ከሁለት አንዱ ትመርጣላችሁ። ከዛ ሴቭ ቼንጅ የሚለውን ነካለን። እዚህ ጋር ኔም አፕዴት ሰክሰስፉል ብሏል። ፓስወርድ አልጠየቀኝም። ለእናንተ ፓስወርድ ከጠየቃችሁ የፌስቡክ ፓስወርዳችሁን ታስገባላችሁ። እሺ ባክ እንላለን። እዚህ ጋር እንደምትመለከቱት ስሙ ተቀይሯል ማለት ነው። እሺ አሁንም ባክ እንላለን። ኤክስ የሚለውን ነካለን። አሁንም እሺ ቀስታ ነካለን። ባክ እንላለን። አሁንም ባክ እንላለን። ከዛ ፕሮፋይላችን ላይ እንገባለን። ከዛ የመጀመሪያው ስማችን ይሄ ነው። ወደ ታች ሳብ አድርገን እንለቀዋለን። ሪፍሬሽ ስናደርገው እዚህ ጋር ስማችሁ ይቀየራል ማለት ነው። ስለዚህ አሁን ባሳያችሁ መንገድ የፌስቡክ ስማችሁን በቀላሉ መቀየር ትችላላችሁ ማለት ነው። እንዲሁም ተያያዥ የሆኑ ጥያቄዎች እንዲሁም ማንኛውም አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። እዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ ማድረግ እንዲሁም የደውል ምልክቱን በመጫን ቤተሰቦቻችሁን አትርሱ። ቪዲዮውንም ላይክ ማድረጋችሁን አትርሱ። ይሄ ቪዲዮ ለሌሎች ይጠቅማል ያስተምራል ብላችሁ ካሰባችሁ ሼር ታደርጉልኝ ይችላልላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ እያልኩ ሰናበታችኋለሁ። ፒስ